ትልቅ ድርጅት ላይ ተቀጥሬ ስሰራ ነበር። እንደ አጋጣሚ ይህንን ሰበል ቲክቶክ ላይ ሳይ አቡነ ዘረብሩክ እንደዚህ ያረጉ ጭንቅላታቸውን እያስገቡ ያሉበት የሚያረጉትን ሰበልም አይ እንዴ እኔ የምፈልገው ቦታ ይህ ነበረ፣ የት ነው ያለው ምናምን ብዬ ሰዎችን ስጠይቅ እዚህ ቅርብ እኮ ነው ምናምን ብሎ ሲነግሩት መጣሁ። አባታችን አቡነ ዘረብሩክ ገድልም አለ፣ ሁሌም ቤት አድርጌ እሳቸውን ጸልያቸዋለሁ። በአንድ ቀን መጥቼ እንደተጠመቁ በዛው ቀን ትንሽ ከቆዩ በኋላ ኖርማል ሆኜ ኮቻል በአንድ ቀን እና በአንድ ቀን እንትን ቃል ኪዳን ነው የሚባለው እውነት መሆኑን በዛ አረጋግጫለሁ። ሁለተኛ ደግሞ ያላወቅኩትን የወገብ በሽታ በዛው ተፈውሻለሁ። እዚህ 7ቱ ሰበላት ላይ ተቀመጥ እዚህ ቦታ ድንቅ እውነት በጣም ይገርመኛል። ስራ ወጥቼ ነበርና አሁን የተሻለ ድርጅት ላይ ገብቼ የተሻለ ስራ እየሰራው ነውና ቤተሰብንም የተሻለ እያረኩ እየኖርኩ ነው ያለሁትና በጣም እግዚአብሔርን አመሰግናለሁ። ከመጀመሪያው ስራ የተሻለ ስራ ማለት ነው? አዎ ከመጀመሪያው ስራ የተሻለ ስራ። እዛኛው ላይም ሰዎች ጋር ማልግባባም ነበር። አሁን ግን እዚህ ያሉት ኃላፊዎችም የተንከባከቡኝ በጥሩ ሁኔታ ይዞኝ እነሱ ጋር በጣም ተግባብቼ በጣም ጥሩ ሆኜ እየሰራው ነው ያለሁት። እግዚአብሔር ይመስገን። መብራን መስገን መብራን ልደትዬ ክብር ይግባት።